Hordoftoonni Sinooftiyuub bagana gaannuftanii chaanalee ቤተሰቦች እንኳን በደህና መጣችሁ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። አረ ቪዲዮ ብሮ ስኒፊቃ ባዴ ዱፌራ ቪዲዮ ባይ ጋር ይተደቹዳ ቀበጥ ከኔን ጥፌ አከመታነት ስንትና ገርሲዛ ዛሬ መጣሁት የሽምብራን ክሬምና ማስክ ነው። እንዴት አድርገን ቤታችን ውስጥ ማዘጋጀት እንደምንችል አሳያችኋለሁ። ነሞኒ ሰብስክራይብ ጎተኒ ማቲ ካናንታይን ሰብስክራይብ ጎዳቲ ችማን ላይክ ጎዳዮ ቪዲዮ ጃለተኒ አማ ጋራ ቪዲዮ ቴስ እንደበርሳ ዛሬ ጄላችሁ የመጣሁት ሽምብራ ነው። ሽምብራ በጣም ጥሩ የሆነ ለምግብም ለቆዳችንም ጥሩ የሆነ ነገር ነው። በጣም ደስ ይላል። ቤታችን ውስጥ እንዴት አድርገን እንደምናዘጋጅ አሳያችኋለሁ። አራ ከነስኒፍ ቀበዲ ድፌ ሽምብራዳ ሽምብራ አከሚት ክሬሚ ሳፊ ማስኪሳ ማነኬሰቲ ማነኬኛት ቆጴፈቹ ደንደኛ ሳጀዱዳ ሃሉ መታኑኒ ቪዲዮ አካዳንቲ ቆጴሱ ነው ህርዱፋዲ ትፈያደማ ስናፈሪራችሁ ዳስማኒ ዛሬ እቺላችሁ የመጣሁት የሽምብራን ማስክ እና ክሬም ነው። በጣም ጥሩ ለቆዳችን ጥሩ የሆነ ነገር ነው። ቤታችን ውስጥ በቀላል መንገድ እንዴት ፊታችን ንጽህና መጠበቅ እንዳለብን አሳያችኋለሁ። ለቆዳችን እርጅና ለመከላከልና ብጉር ዝም ብሎ የሚወጣብን ሰዎች አለ እሱን በደንብ ያጠፋልናል። እናንተም ተጠቅማችሁ ማየት ትችላላችሁ። አሁን ቀጥታ ምናዘጋጀው ማስክ ነው። ማስክ ለማዘጋጀት የሚያስፈልጉን ሮዝ ዋተር እና አሎቬራ ሬት እና ሽምብራ የተፈጨ ሽምብራ ነው። ማስኪ ያስረቲ ማስኪ ቆጴሱፊ ከነበርባቺሱ ሽምብራ ማንኪያ ለማዳ ከማሳቹዳ አሎቬራ ማንኪያ ሱካራ ትኮ ሮዝ ዋተሪ ማንኪያ ሱካራ ለማፈየደምተቹዳ እንዳያችሁት ሁለት ማንኪያ ሮዝ ዋተር እና አንድ ማንኪያ አሎቬራ ጄል እና የተፈጨ ሽምብራ ሁለት የሱካር ማንኪያ ነው ማለት ነው። አንድ ላይ ነው የምትቀላቀሉት። በደንብ መቀላቀል አለባችሁ። ባይስተኒ ወሊ መክቱ ጀቹዳ ኩማና ላላጅርተኒ ስሪትርገ ወሊ መክተኒ ይው አሁን ይሄን ይመስላል። እኔ አሁን ለመቀባት ዝግጁ ነኝ። ፊታችሁን በደንብ ማጽዳት አለባችሁ ሳትቀቡ በፊት የሮዲ በቹፍ ጅተኒ ፉለኬሰን ባየ ቁልቁልና ሳይ ጎኒ ሲምበርባችሳ ክሬሚ ገራገራ ቀባችሁን ቀቡ ጀቹ ለፉለኬሰን እንኩማና ይላላ ጅርተኒ ተፈየደምቱ እንዳያችሁት እኔ እንደዛ ነው የሚጠቀመው። ይሄ ማስኩን በሳምንት ሁለቴ ከፈለጋችሁ ሶስትም መጠቀም ትችላላችሁ። 20 ደቂቃ ካቆያችሁ በኋላ መታጠብ ነው ማለት ነው። ፊታችሁ በጣም ልስልስ ያለ ስሙዝ የሆነ እና ንጹህ የሆነ ቆዳ ይሆናል ማለት ነው። አንዴ ብቻ መጠቀም ሳይሆን ሁለቴ ምናምን ተመላልሳችሁ ከተጠቀማችሁ ልዩነት ታያላችሁ ማለት ነው ለፊታችን ላይ። አኩመላልተኒ ባየ ፉለኬኛ ቁልቁልና ሳኑፍ የገጀቹዳ ቆዳ ፉለኬኛ ቆቃቃማ ኬኛ አካ ስሙዚ ተትሩፊ ንፈያዳቹ እንደምታዩት ነው። ፊቴ በጣም በቃ እኔ ብዙ ጊዜ ተመላሽ ብዙ ጊዜ ስለተጠቀምኩት በጣም ቆንጆ ያኔ ንጹህ ቆዳ ሆኗል ማለት ነው። እናንተም እንድትጠቀሙ ጋብዣችኋለሁ። አሁን የምንሰራው ክሬም ነው። የማስኩን ጨርሰናል። ለክሬም የተፈጨ ሽምብራ
ሁለት ማንኪያ የስኳር ማንኪያ እና የኮርን ፍሎር የበቆሎ ዱቄት ያስፈልገናል። የበቆሎ ዱቄት ካልተመቻችሁ ራይስ ፍሎር ወይንም የሩዝ ዱቄት መጠቀም ትችላላችሁ። ክሬሚ ከነወጀችሁ ፋኒን በርባችሱ በቆሎ ዱቄት ወይንም ኮርን ፍሎሪ ሲኒን ታኔ ራይስ ፍሎሪ ወይን በቆዳኩ ሩዚ jechuudha kan isin fayyadamtani sana booda abidda qannastani disti qulqulluutti erga naqxani booda bishaan hamma fedha keessanii fayyadamtu sanaan booda akka kana taa'aa jechuudha sun tochoostu sirriitti tochoosuu qabdu. ይሄን ጋዝ እንትና ምንድነው የዱቄት እና የሽምብራውን የተፈጨ ሽምብራውን አንድ ላይ ከውሃ ውስጥ ከተደባለቀን በኋላ ጋዝ ከለከሰን በኋላ ጋዝ ላይ እናረጋለን። ቀስ ብለን ያማሰለን እንደዚህ ይመጣል ማለት ነው። እንደዚህ የክሬም የመሰለ ነገር ይሆናል ማለት ነው። እናንተ ዘይት መጠቀም ከፈለጋችሁ ለፊቴ ይመቻል አው የተመቻችሁ የሚጠቀሙ ዘይት ካለ እሱን መጠቀም ትችላላችሁ። እኔ አሁን ግሪሲሊን ነው የተጠቀምኩት። ከፈለጋችሁ ኮኮናት ከፈለጋችሁ አርጋን ኦይል ከፈለጋችሁ በቃ የፈለጋችሁ ዘይት ለፊታችሁ የሚመች ዘይት መሆን አለበት። አከስቲ ዘይቲ ወንተ ፉለ ኪሰኒፍ ሚጃቱ ይፈየደምተኒ ኮኮናት ቀባተኒስ ቪታሚን ዘይቲ ቪታሚን ኢዮ ቀባተኒ ፈየደምተኒስ ኒታቹዳ ኩኖ አከስቲ ቆዳ ቆጴፈተኒ ፍሪጅ ኬሰ ጎደቱ ይችላል። እንደሚታዩት ነው ኪዳን ያለው ኢቃ ካዘጋጃችሁት በኋላ እሱ ውስጥ ጨምራችሁ ፍሪጅ ውስጥ ይቆያል ማለት ነው። ፍሪጅ ውስጥ አድርጋችሁ ሁሌ ሳተኙ በፊት ወይ ደግሞ ቤት የምትቆዩበት ጊዜ መጠቀም ትችላላችሁ ማለት ነው። ክሬሙን ቀስ ብላችሁ ልክ እንደ ክሬም ነው በቃ ቀስ ብላችሁ ፊታችን ላይ መቀባት ነው። ክሬሚን ሳ አከስፈጋታ አሊ ጠቃ ፈይደማ ክሬሚ ከና ጋፈመና ቱርተኒ ስፈየደሙ ደንዴሱ የሮረፉፍ ጀታኒ ሲዮ ፈየደምተኒ ባየ ፍለተማ አለቹዳ ከና ፈካታ ቶርበን ተኮፊ ቱሩ ደንዳችሁ ለፍሪጂ ኬሳ ማልታው እንደንደው ኢዮ ኢስኒቲ ቶሌ ፉለ ኬሰኒቲ ዮ ቶሌቹዳ አዲስ ያማሲ ከምብራቹ ተቹ ደንዴሱ እንደሚታዩት ነው የሚመስለው። ክሬሙ ይሄን ይመስላል። እስከ ሳምንት ድረስ ይቆያል ማለት ነው ፍሪጅ ውስጥ ምንም አይሆንም። ከፈለጋችሁ ከተመቻችሁ ከሳምንት በኋላ አዲስ መስራት አዲስም ሰርታችሁ ፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ ማለት ነው። ይሄን ይመስላል። በጣም ነው እኔ ተመቸኝ። ለእናንተም ይመቻችኋል ብዬ ተስፋ አደርጋለሁ። ተጠቀሙበት ሞክሩትና እዩት። አሁን እኔ ለክሬሙን ለመጠቀም ዝግጁ ነኝ እናንተን ለማሳየት ማለት ነው። ክሬሚ ከና ዲበዴስ ኒትና ነገር ሲዛ ኩናኩማ ላልተኒ በቃ ኖርማሊ ዩማ ክሬሚ ጀቹዳ ከን ሲን ፈየደምተኒ ኩማና ኢላላ ጅርተኒ ፉለ ኪሰን ቁልቁለይስተኒ ጉያ የሮማና ቱርተኒስ ዲበቹ ደንዴሱ ገልገላ የሮ ረፍተኒስ አፍቲቶን ባይስኔ ጥቄስተኒ ፈየደምተኒ ረፉ ደንዴሱ ማቶ ኮሌዋን ሲንጄ ቁሚቲ ካና ፈከ ከነት ዲበቶ ይችላል። እንደሚታዩት ክሬሙ በጣም ደስ የሚል ነገር ነው። ፊታችንን ልስልስ የሆነ ቆዳ ነው በቃ የሚኖርን። ይሄን ከተጠቀማችሁ እናንተም ተጠቅማችሁ ማየት ትችላላችሁ። ሞክሩት። ሁሌ ነው መጠቀም ያለባችሁ ክሬሙን ማለት ነው። ሁሌ ማታ ሳተኙ በፊት ወይ ደግሞ ቤት የምትቀመጡበት ጊዜ መቀባት ትችላላችሁ። አሰራሩ እንዳያችሁት ነው። ምንም የሚከብድ ነገር የለም። ስለዚህ ተጠቀሙት እላችኋለሁ። አብራችሁን ስለቆያችሁ እናመሰግናለሁ። በሌላ ቪዲዮ እስክንገናኝ ባይ ባይ።